ይታወቃል። ርቱዕ አመለካከት፣ የቀና እይታ ወይም ደግሞ ቀጥተኛ ትክክል ማለት ነው። ኦርቶዶክሳዊ የምንለው እሱን ነው። በአጭር ኦርቶዶክሳዊ ጋብቻ ማለት በክርስቶስ ክርስቲያን የተባለን እኛ በ40 ቀን በ80 ቀን ከእግዚአብሔር የተወለድን እኛ ክርስቲያኖች ምንፈጽመውን ጋብቻ ነው። ኦርቶዶክሳዊ ጋብቻ የሚባለውን እናነሳለን። ምክንያቱም ኦርቶዶክሳዊ ያልሆኑ ብዙ አይነት ጋብቻዎች አሉ። እንደምታውቁት በዓለም የሚደረግ በሕግ የሚደረግ በተለያየ መንገድ የሚደረጉ ኦርቶዶክሳዊ ያልሆነ ጋብቻዎች አሉ። ኦርቶዶክሳዊ ጋብቻ ግን ምንድን ነው የሚለውን ላሳይ። ባጭሩ 2 ነጥብ ብቻ ላንሳ። ኦርቶዶክሳዊ ጋብቻ የምንለው በቤተክርስቲያናችን ልክ አሁን እንደተጋቡ ሙሽሮች እንደ ገብረ ኪዳን ነው ገብረ ኢየሱስ ነው ያለች ገብረ ኪዳን እና እንደ ወለተ ማርያም ወይም ደግሞ ዛሬ እንደተጋቡት ሙሽሮች በስርዓተ ተክሊል የመጀመሪያ ኦርቶዶክሳዊ ጋብቻ የሚባለው ነው። ኦርቶዶክሳዊ ጋብቻ የምንለው የመጀመሪያው ስርዓተ ተክሊል ነው። ይህ በነገራችን ላይ ግራኝ ሐመድ እስከሚነሳበት ጊዜ ድረስ ለብዙ ዘመናት ቤተክርስቲያናችን ትጠቀምበት የነበረ ታላቅ ምስጢር ነው። ታላቅ ምስጢር ነው። ያ ማለት ግራኝ ሐመድ መጥቶ ቤተክርስቲያናትን ካቃጠለ 15 ዓመት ካደረገው ወረራ በኋላ ይህን ስራ ተስቶ ሌላ ነገሮችን ተተክለው እንዲቀሩ አደረገ። ምክንያቱም አብያተ ክርስቲያናቱን ፈጅተዋል፣ የሚያስተምሩ ሊቃውንቱን አስፈጅተዋል። ብዙ ነገሮችን ስላጣን ከዛ በኋላ ሰው በዓለማዊ እንዲጋባ ይህ እስላማዊ የሆነ ስርዓቶቹን ነደፈ። ይህ የክርስትና ስም ማለትም ይህ ስም ላይ ያስቀመጠው ጠባሳ አለ። የቤተ ክርስቲያን እውቀት ወይም ደግሞ ካህናት ትንሽ ተምሮ ካህን መሆን የመጣው ከግራኝ ሐመድ በኋላ ነው። 40-30 ዓመት ተምረው ነው መምህራን የሆኑ የነበሩት ከዛ በፊት ከግራኝ ሐመድ። ሌላው በዋናነት ያስረሳብንና ትልቁ ቤተክርስቲያን ላይ ያደረሰው በደል ስርዓተ ተክሊል እንዲዘነጋ ክርስቲያንና ክርስቲያን ሳይሆን የሚያምንና የማያምን ሁሉ እንዲጋቡ ስርዓተ ተክሊል እንዲቀር ያደረገው በግራኝ ሐመድ ጊዜ ነው። ከዛ በፊት ግን ቤተክርስቲያን ትጠቀምበት የነበረ ምስጢር ነው። የመጀመሪያ ኦርቶዶክሳዊ ጋብቻ የሚባለው ስርዓተ ተክሊል ነው። ተክሊል በንጽህና በድንግልና ለኖሩ ፍትወተ ስጋ ላሸነፉ የሚሰጥ ነው። ከዚህ በፊት ሳወራችሁ እንደነበረ አክሊል ላሸነፈ ለሮጠ ለቀደመ ድል ለነሳ የሚሰጥ ነው። እንደምታውቁት በመጽሐፍም የዮሐንስ ራእይን እያሳየው ነበረ። ኩን ምእመነ እስከ ለሞት ወሁበከ አክሊለ ሕይወት፣ እስከ ሞት የታመንከውን የሕይወት አክሊል እንሰጥሃለሁ እግዚአብሔር በዮሐንስ ያለው የተናገረው ነው። ቅዱስ ጳውሎስም ሁለተኛ ጢሞቴዎስ ምዕራፍ 7 ላይ እንደምታስታውሱት ሰናየ ገድለ ተጋደልኩ፣ መልካሙን ገድል ተጋድያለሁ፣ ወድሬኒ ፈጸምኩ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ያዕቀብኩ፣ ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ ካለ በኋላ እንከሰ ጽንዑ ሊተ አክሊለ ጽድቅ፣ እንግዲያስ የጽድቅ አክሊል ተዘጋጅቶልኛል ይላል። አክሊል ላሸነፈ ድል ለነሳ የሚሰጥ ነው። ላላሸነፈ አክሊል አይሰጥም። ሰማዕታቱን ታሪክ ስንተርክ እገሌ ቅዱስ በዚህ ምክንያት ሰማዕትነትን ተቀበለ የጽድቅ አክሊልም ተቀዳጀ ብለን ነው የምንጨርሰው። ወነሳ አክሊለ ስም በመንግስተ ሰማያት፣ በመንግስተ ሰማያትም የሕይወት አክሊልን ተቀዳጀ እንላለን። አክሊል ላሸነፈ ድል ለነሳ የሚሰጥ ስለሆነ ነው። እና ሙሽሮችን በድንግልና ለኖሩ በንጽህና ለኖሩ ፍትወተ ስጋን ታግለው ላሸነፉ ሙሽሮች ቤተክርስቲያን አክሊል ትሸልማቸዋለች። ኦርቶዶክሳዊ ጋብቻ የሚባለው የመጀመሪያው ስርዓተ ተክሊል ነው። ሁለተኛው በአንድም በሌላም ወዶም ተገዶም ወይም ደግሞ በተለያየ ምክንያት አውቆም ሳያውቅም ድንግልና በተለያየ መንገድ ሊጠፋ ይችላል። ያ ማለት በተለያየ መንገድ ዝም ብሎ በተፈጥሮ ማለት ሳይሆን ባጭሩ ወይ በስህተት ሊሆን ይችላል፣ ወይ ደግሞ ተገዳ ወይ ተገዶ ሊሆን ይችላል። በሆነ መንገድ ድንግልናውን ሊያጣ ይችላል። እነዚህ ሰዎች ድንግልናቸውን ካጣቸው አታስፈልጉኝም አትላቸውም ቤተክርስቲያን። ስርዓተ ማሰብ አለ፣ በእሱ ይገባሉ። ኦርቶዶክሳዊ ጋብቻ ምንለው በእነዚህ 2 መንገዶች ብቻ የሚፈጸም ነው። ከዚህ ውጭ ኦርቶዶክሳዊ ጋብቻ የለም። ከዚህ ውጭ የሚሆነውን ጋብቻ ቤተክርስቲያን አታውቀውም፣ እግዚአብሔር አያውቀውም፣ ቅዱሳት መጻሕፍት አይናገር፣ ቅዱሳን አባቶቻችን አያውቁትም። እግዚአብሔር የሚያውቀው ቤተክርስቲያን የምታውቀው ጋብቻ በእነዚህ በ2 ምስጢራት ብቻ የሚፈጸም ነው። ኦርቶዶክሳዊ ጋብቻ ምንለው ይሄንን ነው። ከዚህ ውጭ ያለ ኦርቶዶክሳዊ ጋብቻ ልንለው አንችልም። ቅዱስ ነው፣ ጋብቻ ቅዱስ ነው። ለምኝታቸውም ክቡር አብሶ በኩለሄ ለምስካቦሙኒ አልቦሙ ስሕበት፣ ጋብቻ ክቡር ነው። ለምኝታቸው መተዳደፍ የለበትም። ምኝታቸውም ንጹህ ነው ምንለው ኦርቶዶክሳዊ ጋብቻ ላላቸው ሰዎች ነው እንጂ በኦርቶዶክሳዊ ጋብቻ ላልተጋቡ ሰዎች አይደለም። እኔ እንኳን አይደለም ቅዱስ ነው ልንል ይቅርና ኃጢአት ነው ብቻ አይደለም ቤተክርስቲያን የምትለው ፍትሐ ነገሥት አንቀጽ 24 ላይ ከዚህ በፊት ማሳየቻችሁ ከሆነ አላውቅም፣ በእርግጥ ጅማሬን ያሳያችሁ የፈረስ የበቅሎ የባዝራ ጋብቻ ነው ብሎ ነው የጻፈው።
አይደለም ቅዱስ ነው ሊሉ የሰው ጋብቻ ነው እንኳን አላሉት። የሀጣን ጋብቻ ነው እንኳን አልተባለም። የእንስሳት ጋብቻ ነው የተባለው። የእንስሳት ጋብቻ ነው የሚባለው እና ኦርቶዶክሳዊ ጋብቻ በእነዚህ በሁለት ምስጢር ብቻ የሚፈጸም ነው የሚፈጸም ነው። ከዚህ ውጭ ግን ኦርቶዶክሳዊ ጋብቻ ሊሆን አይችልም። ስለዚህ ምናልባት ከእናንተ መካከል እርግጠኛ ነኝ ኦርቶዶክሳዊ ባልሆነ ጋብቻ የተጋበሰው እንደማይኖር ተስፋ አድርጋለሁ። አብዛኞቹ ገና ናቸው። ስለዚህ ኦርቶዶክሳዊ ባልሆነ ጋብቻ ላለመጠመድ መሞከር ነው። ወለተ ማርያምን መምሰል፣ ገብረ ኪዳንን መምሰል ይጠበቃል። መምህርን መምሰል መምህር ናቸው ብላችሁኛል። እሺ መልካም። ይህንን መምሰል ግዴታ ነው፣ ግዴታ ነው። ጥንቃቄ ያስፈልጋል። እውነት ለመናገር እና የተወሰንን ምናልባት በዚህ መንገድ ያልሆነ በሌላ መንገድ የተወሰንን ሰዎች ትዳራችን ይበተን አይደለም። እግዚአብሔር አያውቀውም፣ ቤተክርስቲያን አያውቀውም፣ አታውቀውም፣ ቅዱሳን አያውቁትም፣ መጻሕፍት አያውቁትም። እውነት ነው፣ አያውቁትም። ከእነዚህ ሁለት ምስጢራት ውጭ ቀደም እናድርግ፣ ለእግዚአብሔር እናሳውቅ፣ ቤተክርስቲያን እንድታውቀው እናድርግ። ምን እናድርግ? በተዘዋዋሪ ማለት ነው በስጋ ወደሙ መታደስ ነው አሁን ማለት ነው። እሱን ለማድረግ እንሞክር። ምናልባት ካለን እንደዚህ አይነት ቤተሰብም አለን ሊኖር ምንም ጥያቄ የለውም። በስጋ ወደሙ በኩል እግዚአብሔር የሚያውቀው ጋብቻ እንዲያደርጉ ማድረግ ነው። እግዚአብሔር በማያውቀው ጋብቻ ተወልደን አስቸጋሪ ስለሚሆን ወልደንም ከባድ ስለሚሆን በአጭሩ በየዋህነት እየኖሩ ያሉ ቤተሰቦች ካሉን በስጋ ወደሙ ወይም ደግሞ ጋብቻቸውን ለእግዚአብሔር ለቤተ ክርስቲያን እንዲያሳውቁ መንገድ ነው። ወደድንም ጠላንም ምንም ከፋንም ደስ አለንም ጋብቻ የምንለው ቅዱስ ነው የምንለው ጋብቻ የቅድስና መንገድ ነው የምንለው ኦርቶዶክሳዊ ከሆነ ነው። የስንቶቻችን ጋብቻ ኦርቶዶክሳዊ ነው አላውቅም። በአጭሩ ግን ኦርቶዶክሳዊ ጋብቻ የሚባለው ይሄ ነው። በሁለት መንገድ የሚፈጸም ነው። ጥሩ። ኦርቶዶክሳዊ ጋብቻ ይሄ ነው ካለን የክርስቲያኖች ጋብቻ እንደዚህ ከሆነ ዓላማው ምንድን ነው የሚለውን ላንሳ። እስኪ እርግጠኛ ነኝ ሳስተምር ነበር ይህን ጉዳይ ጻፉ እስኪ። ለምንድን ነው የጋብቻ ዓላማ ምንድን ነው? የእግዚአብሔር መንግስት ለመውረስ ለመጽደቅ ብቻ ነው ያልኩኝ። ሰምታችሁ ከነበረ እኔ እንደዛ ነው ያልኩኝ አይደል? እንደዛ ነው ያልኩኝ። ስለዚህ ጋብቻ ያስፈለገው ለመዳንና ለመዳን ብቻ ነው። ያ ማለት ቅድም መምህር ሲያነሷቸው የነበሩ 3 ነጥቦች አሉ። በፍትሐ ነገሥት ፍትሕ ሥጋዊ አንቀጽ 24 ላይ ሰለስቱ ምዕት ጋብቻ የሚፈልገው ለ3 ነገር ነው ብለዋል። ዘር ለመተካት፣ ለመረዳዳት፣ ለአቅልሎ ፍትወት። መልካም። እነዚህ ሀሳቦች ይነሳሉ፣ ጥያቄ የለውም። እነዚህ ነገሮች ግን ለመዳን በምናደርገው ጉዞ ምንፈጽማቸው በዝሙት ምክንያት ተሰነካክለን መንገድ ላይ እንዳንቀር ከመዳናችን እንዳንወጣ ወደ መዳን ስንሄድ በዝሙት ስለምንፈተን በዛ ምክንያት መዳናችን እንድንፈጽም እንደ ረዳት የተሰጠ ነው እንጂ ዓላማው ፎከስ የሚያደርገው እዚህ ጋር አይደለም። ልጅ ለመውለድ ቤተክርስቲያን እንዳትቋረጥ ነገ ዘርመጥ ማለት ለመዳንም ቤተክርስቲያን ለማስቀጠል ዘር መተካት ወይም ደግሞ ያስፈልግ ስለነበረ እግር መንገድ የምናደርጋቸው ነገሮች ናቸው። ባጭሩ እነዚያ 3 ነገሮች እንጂ ዓላማው የጋብቻ ዓላማ የእግዚአብሔር መንግስት ለመውረስ ነው፣ ለመጽደቅ ነው። ሌላ ነገር የለውም። እንዲያውም ታስታውሱ ከሆነ ጋብቻ ለ3 ዓላማ ብቻ አለመሆኑን የዮሐንስ አፈወርቅን ድርሳን እያነሳን ስናወራ ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይጠይቅ እንደነበረ አነሳን። ታስታውሱ ከነበረ ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? አንተ ሞኝ፣ ጋብቻ ለመረዳዳት ለዝሙት ከዝሙት ለመጠበቅና ልጅ ለመውለድ ከሆነ የአዳምና የሔዋን ጋብቻ የተመሰረተው ዕፀ በለስን ከመብላታቸው በፊት ነው ከመብላታቸው በኋላ ነው ይልና የአዳምና የሔዋን ጋብቻ ዕፀ በለስን ከመብላታቸው በፊት እንደሆነ ያስረዳል። የአዳምና የሔዋን ጋብቻ ዕፀ በለስን ከመብላታቸው በፊት ከሆነ ጋብቻ ከአዳምና ሔዋን ዕፀ በለስ ሳይበሉ ነበረ ማለት ነው። ካዲያ ጋብቻ ለ3 ነገር ለመረዳዳት ልጅ ለመውለድ እና ለአቅልሎ ፍትወት ወይም ደግሞ ከዝሙት ለመጠበቅ ከሆነ አዳም ዕፀ በለስን ሳይበላ ዝሙት ነበረበት ወይ ይላል። ዝሙት ነበረበት ወይ? አዳም ዝሙት ሳይኖርበት የዝሙት ጾር ፈተና ሳይኖርበት ነገር ግን ሚስት ነበረው። በጣም ይገርማል። ሔዋን የዝሙት ሀሳብ ሳይኖርባት እንደዚህ አይነት ፍላጎት ሀሳብ እንኳን ሳይኖርባት ግን ባል ነበራት፣ ያውም በገነት ባልና ሚስት በገነት ነበሩ። ግን የባልና ሚስት ግብር ግን አልነበረም። በገነት ለ7 ዓመት ባልና ሚስቶች ነበሩ። ልጅ ግን አልወለዱም። በገነት አይተዋወቁም በግብር። ስለዚህ በዚህ ስንመለከተው የጋብቻ ዓላማ ሌላ ነው ማለት ነው። ሔዋን በገነት 7 ዓመት አብረው የኖረችው ወይም ደግሞ ለአዳም የተፈጠረችው ለዝሙት ሳይሆን አብረው መንግስቱ እንድትወርስ ነው፣ አብረው እንድትድን ነው፣
አብረው የእግዚአብሔር መንግስት ለመውረስ ነው እንጂ ለዚህ ብቻ አይደለም። ይህ ነገር አይደረግም ግን እያልኩ አይደለም። የሶስት ነገሮች አያስፈልጉም እያልኩ አይደለም። ምንም ጥያቄ የለውም፣ እናደርጋቸዋለን። ነገር ግን የምናደርጋቸው ወደ ድነታችን ለመጓዝ ተሰናክለን እንዳንወድቅ ነው። እነዚህ የሚደረጉት ከዚህ የተነሳ ነው። አላማው አይደለም ነው። እነዚህን ሀሳብ እያነሳን ነበር። ሌላው ልጅ ለመውለድ ብቻ ከሆነ የጋብቻ አላማ አግብተው የማይወልዱ ሰዎች አሉ። ለምን? ቅዱስ ዮሐንስ አፈወርቅ የሚያነሳው ለምሳሌ አባታችን አብርሃምን ያነሳል። አብርሃም እስከ 100 ዓመቱ ድረስ መካን ነበር። ይስሐቅን የወለደው ካረጀ በኋላ ነው። ማለት ብዙ ዘመን መካን ነበር ባጭሩ። ሳራ እስከ 90 ዓመት መካን ነበረች። ስላሴ እንኳን ተወልጃለች ብሏት እንዴት ይሆናል ብላ ስትስቅ እንደነበረ ኦሪት ዘፍጥረት ምዕራፍ 18 ላይ እንመለከታለን። ለምን አብርሃምን ያክል ሰው ለምን መካን ሆነ? ሳራን ያክል ሴት እንዴት መካን ሆነች? እግዚአብሔርን እያስተናገደች። የመውለድ ዓላማው መውለድ የማለት የጋብቻ ዓላማው መውለድ ከሆነ ካልወለድሽ በቃ ሂጂ ብሎ ቢፈታት እኮ ችግር የለብም፣ አጥፋ አይሆንበትም። ምክንያቱም ዓላማዬ ለመውለድ ነበር አልተሳካምና ተይው መባል ይቻላል። እንደዛ ቢሆን ግን አይደለም። የተጋቡት ለመውለድ ስላልሆነ ልጅ ባይኖራቸውም ጸንተው ይኖራሉ። መፋታት አይቻልም አይደል? መፋታት አይቻልም። እና በዚህ መልኩ ስናስብ ትዳር የእግዚአብሔር መንግስት የምንኖርስበት ተቋም ነው ማለት ነው። ተቋም ነው። ከዚህ የተነሳ ለትዳር በጣም ጥንቃቄ ያስፈልጋል። ያገባሁት ልጸድቅ ነው፣ ያገባሁት መንግስተ ሰማያት ለመግባት ነው፣ ያገባሁት በዚህ ትዳር እግዚአብሔር ላገለግልበት ነው፣ ያገባሁት ከእግዚአብሔር ጋር ኑሬ እስከ መጨረሻው ጸንቼ የእግዚአብሔር መንግስት ለመውረስ መንገዱ በዚህ ያቋርጠኛል ብዬ ነው ብለን ማመን አለብን። በነገራችን ለዚህ ነው ያገባሁት ብለን ካላመንን እርግጠኛ ነኝ በሆነ ምክንያት እንፋታለን። ለምሳሌ ልጅ የማይወልድ ሰዎች ካሉ ካልወለድሽ ምን አደርግሻለሁ ይላል። በአንድም በሌላ መተጋገዝ ላይኖር ይችላል። በነገራችን ላይ አብዛኛውን ሸክም ባል ብቻ ሊሸከም ይችላል፣ ወይም ደግሞ ሚስት ብቻ ልትሸከም ትችላለች በጤና በሆነ ጉዳይ እና ከዚያ በኋላ እንግዲህ ካላገዝሽኝ የራስሽ ጉዳይ ነው ሊል ነው። ሊሆን አይችልም። ካላገዝከኝ የራስህ ጉዳይ ልትል ነው። ሊሆን አይችልም። ምክንያቱም አላማው አይደለም፣ ለመዳን ነው። ለመዳን እስከሆነ ድረስ እስከሚድኑ መታገል አለባቸው። እስከሚድኑ ድረስ መታገል አለባቸው። የትዳር አላማው ነው። ልናውቅ ያስፈልጋል፣ ሁላችንም ማለት ነው። ይህን አውቀን ምናገባው ልንድን ነው። ምናገባው የእግዚአብሔር መንግስት ልንወርስ ነው እንጂ ለዝሙት ለምናምን ብቻ አይደለም። አዳም ዝሙት ሳይኖርበት አዳም ልጅ መውለድ ሳይጠበቅበት በገነት ሳለ ሚስት አለው፣ ግን ዝሙት የለበትም። ግን ልጅ አልወለደም። ምክንያቱም የጋብቻ ዓላማው ልጅ መውለድ ስላልሆነ የሚለውን በደንብ ያለ። ስለዚህ ክርስቲያኖች ትዳር ለመዳን ነው። ትዳር የእግዚአብሔር መንግስት ለመውረስ ነው። እንደምታውቁት የመዳን መንገዶች ሁለት እንደነበሩ መግቢያ ላይ ያሳይቻለሁ። ከዚህ በፊት በነበረን ትምህርት በምንኩስና በምናኔ ወይም ደግሞ በዚህ መልኩ በትዳር የእግዚአብሔር መንግስት ይወረሳል። ትዳር እግዚአብሔር ራሱ በብሉይ ኪዳንም በአዲስ ኪዳንም የመሰረተው ትዳርን እሱ ነው። እውነት ለመናገር የብሉይ ኪዳን ትዳር በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር መሰረተ። የአዲስ ኪዳን ትዳር ደግሞ በዮሐንስ ወንጌል ምዕራፍ 2 ላይ ራሱ እግዚአብሔር መሰረተ። ዓላማው ግን ለመዳን ነው። ስለዚህ በዛ ልክ ነው ያገባሁት ወይም ደግሞ የማገባው የእግዚአብሔር መንግስት ለመውረስ ነው፣ ለመዳን ነው፣ ለመጽደቅ ነው፣ ገነት መንግስተ ሰማያትን ለመውረስ ነው፣ እግዚአብሔር ለማገልገል ነው፣ እግዚአብሔር ለማስደሰት ነው። በእኔ ትዳር እግዚአብሔር ይደሰታል ወይ? እውነት ይህ ትዳሬ ሊያድነኝ ይችላል የሚለውን በደንብ ማሰብ አለብን። ይህ ካልገባን ባናገባ ይሻላል እውነት ለመናገር እና ለዚህ ነው የምንጋባው፣ ለመዳን ነው የምንጋባው፣ እግዚአብሔር መንግስት ለመውረስ ነው። የትዳር ዓላማው አንድ ነው። እሱ ምንድን ነው? ለመዳን ነው። ሌላ ዓላማ የለውም። ሌላ ዓላማ የለውም ስላችሁ ግን የቅድሞችን ሀሳብ ረስቼ አይደለም። በቅድሙ ቅድም ባየነው ልክ ነው። እነዚያ 3 ጉዳዮች ግር መንገድ ለመዳን በምናደርገው ጉዞ እንዳንወድቅ ተሰናክለን ከቤቱ እንዳንጠፋ ምንፈልጋቸው ደግሞ ከቤቱ የሚያወጡ ነገሮች ናቸው። በነገራችን ላይ ሰው ለምሳሌ አንዱ በጣም ሰው በዝሙት ሊፈተን ይችላል። ያኔ እንዳይወድቅ ያኔ ወይም ደግሞ እንዳትወድቅ ሚስት አለው፣ ወደ ሚስቱ ይቀርባል። ባል አላት፣ ወደ ባሏ ትቀርባለች። ከዝሙት ዳኑ፣ ሩጫቸውን ይፈጽማሉ ማለት ነው። ከዚህ የተነሳ እግር መንገድ የምናደርጋቸው ነገሮች ናቸው እንጂ ዓላማው ግን ለዝሙት ብቻ ወይም ደግሞ ከዝሙት ለመጠበቅ ብቻ ነው አንልም። ለዝሙት ስላችሁ ምናልባት ከዝሙት ለመጠበቅ የሚለውን አማርኛ ለመጠቀም ነው እንጂ በጋብቻ የሚደረገው ሩካቤ ግን ዝሙት ነው አላልኩም። ቅዱስ ነው ብለን አልኩ ቅድም አይደል? ለምኝታቸውም ወለመስካቦሙን ያልቦሙ ስቤት ብለን ለምኝታቸው ምን የለው መተዳደፍ የለበትም። ያ ማለት
ሩካቤያቸው ራሱ ቅዱስ ሩካቤ ነው የሚባለው ማለት ነው። ርኩሰት ነው እያልኳቸው አይደለም። መቼም ቢሆን የባልና ሚስት ጋብቻ ወይም ደግሞ ግንኙነት ሩካቤ እርኩስ ነው ዝሙት ነው ማለት አይደለም። ከዝሙት ለመጠበቅ የሚደረግ ነው የሚለው ወሳኝ ጉዳይ ነው። ማለትም ከዝሙት እንጠበቃለን በትዳራችን፣ ምንም ጥያቄ የለውም። ግን አላማው ግን ይህ አይደለም። ለምሳሌ ወይ ሚስት ታማ ወይ ባል ካሞ ሩካቤ ሊከላከሉ ይችላሉ። አላማው ይህ ስላልሆነ ይፋታሉ ማለት ግን አይደለም። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው። በአጭሩ የትዳር አላማው መዳን ነው እና ምናልባት መምህር ሙሽራውና ሙሽሪት ፋትን ለመዳን ወደሚያመጣው ተቋም ነው የገባችሁ። እግዚአብሔር የመዳናችሁን መንገድ እስከ መጨረሻው እንድትፈጽሙ እግዚአብሔር ይርዳችሁ። እውነት ለመናገር ሁላችንንም ይርዳን። ሁላችንም ያለንበት ጉዳይ ነው እና ከዚህ የተነሳ ትዳር ለመዳን ነው የሚለውን እናስብ። ለመዳን ስለሆነ ነው። በነገራችን ላይ ቤተክርስቲያን ለትዳር በጣም ብዙ ነገሮችን ሰጥታ የምታስተምር ከዚህ የተነሳ ነው። የትዳር ዓላማው ለመዳን ስለሆነ እንዴ በመለኮትና በስጋ በቤተ ክርስቲያንና በክርስቶስ የሚመሰለው ምሳሌ ራሱ በጣም ያስፈራል አይደል? እውነት ለመናገር በጣም ያስፈራል። ለምን ከተባለ እንዴ ይህ ምስጢር ታላቅ ነው የሚለው ወአንሰ ብሎ ላይ ለክርስቶስ ወደ ቤተ ክርስቲያን ነው የቤተ ክርስቶስና ቤተ ክርስቲያን ደስ እየናገረዋለሁ። ይሄ በጣም ከባድ ነው ነገራችን ላይ እና ከዚህ የተነሳ ጋብቻ ደግሞ ትዳርን ቤተክርስቲያን በትልቁ ነው የምታስበው። እንደ ቅዱስ ዮሐንስ አፈወርቅም ቤተክርስቲያን እያሉ ነው የሚጠሩት። ትልቅ ተቋም ነው እውነት ለመናገር በተለይ ደግሞ በአገልጋዮች ሲሆን ያ ማለት በመምህራን በእንደዚህ አይነት ደግሞ ሲሆን ስለሚያውቁት ትልቅ ተቋም ነው የተመሰረተው። ከእነሱም የሚወለዱ ትልቅ አገልጋዮች ይሆናሉ። በአጭሩ እውነት ለመናገር ደስ የሚል ነገር ነው ያየ ነው። ጅማሬውን ብቻ ሳይሆን ፍጻሜያችሁን እግዚአብሔር ያሳምርልን። እስከ መጨረሻው ጸንታችሁ በትዳራችሁ ጸንታችሁ የትዳር ምንነት በሌሎቹ ማስተምራችሁ እግዚአብሔር መልካም ፍሬ ሰጥቷችሁ በእግራችሁ የሚጠቃ እግዚአብሔር የሚያገለግል ዘር እንዲሰጣችሁ የአምላካችን ቅዱስ ፈቃዱ ይሆንልን። በፍቅር አንድ ያደርጋችሁ። በጋብቻ ወቅት ደግሞ መስዋዕት መክፈል አለ። በተለይ ደግሞ በፍቅር በተለይ ቅዱስ ጳውሎስ ሲናገር ኤፌሶን 5 ላይ እስመ ዘአፍቀረ ብእሲቶ ርእሶ አፍቀረ ይላል ቅዱስ ጳውሎስ። ሚስቱን የወደደ ራሱን ወደደ ይላል። ሚስቱን የወደደ ራሱን ወደደ ይልና እስመ አልቦ ዘይክል ጸልያ ስጋሁ የራሱን ስጋ መጥላት የሚቻለው የለምና ይላል። ባልና ሚስት አንድ አካል ስለሆኑ ሚስትን መውደድ ማለት የራሱን አንዱን አካሉን እንደ መውደድ ነው። አካሉን የሚጠላ ሰው ደግሞ የለም እና በዛ ልክ ነው እና በፍቅር መኖር ወለተ ማርያም በመታዘዝ እውነት ለመናገር ይሄ የአገልጋይ ሚስቶች መሆን ሁለት ነገር ይሰማኛል። በጣም ጥሩ ነው የምልበት ጊዜ አለ፣ ከባድ ነው የምልበትም ጊዜ አለ። ጥሩ ነው የምንለው የአገልጋይ ሚስት፣ የካህን ሚስት፣ የመምህር ሚስት መሆን ጥሩ ነው። ጥሩ አይደለም ማለት አይደለም፣ ምንም ጥያቄ የለውም። ትልቅ በረከት መታደልም መመረጥም ነው። ግን መታደል የሚሆነው መመረጥ የሚሆነው እና በረከት የሚያሰጠው ስናቅበት ነው። እውነት ለመናገር አሁን አንድ የካህን ሚስት ወይም ደግሞ አንድ የመምህር ሚስት፣ አንድ የዲያቆን ሚስት፣ የአገልጋይ ሚስት እርግጠኛ ነኝ ዲያቆን እንኳን ቢሆን በዲቁናው ከሷ ይበልጣል። ምንም ጥያቄ የለው። ካህን ከሆነ በክህነቱ ከሷ ይበልጣል። መምህር ከሆነ መምህርነቱ ከሷ ይበልጣል። ነገር ግን የትዳር አጋሩ ስትሆን ምናልባት ክህነቱ የማይታያት እና ዲቁናው የማይታያት ከሆነ በጣም አደጋ ነው የሚሆነው። ለምሳሌ አንድ የካህን ሚስት ሆና ካህኑ ይህን አድርጊ ብሏት ባታደርግ የካህኑ ንግግር ወይም ደግሞ ቃል እንደ ግዝት ነው እና የካህን ሚስት ሁሌ ስትገዘት ትኖራለች ብሎ ሊቃውንት ይናገራል። ሁሌ ስትገዘት ትኖራለች። ደግሞ በምድር ያሰሩትን የታሰረ ይሁን ተብሎ ማሰር ማለት አውግዤሻለሁ ማለት ብቻ አይደለም። በነገራችን ላይ ትእዛዝ ማለት እና ካወቅንበት በደንብ እውነት ለመናገር ይህ ባለቤት እኮ ዲያቆን ነው፣ መምህር ነው፣ ካህን ነው ብላም ማክበር ከተቻለ በጣም ትልቅ ነገር ነው። አንዳንዴ ጓደኛ ስንሆን የትዳር አጋር ስንሆን ክህነቱ አባትነቱን እንረሳለን እና አንድ የካህን ሚስት ያ ካህን አባቷም ነው ባሏም ነው። ያ ማለት ጓደኛዋም ነው፣ የትዳር አጋሯ የፍቅር አጋሯም ነው። ደግሞ ግን አባትነቱ ሳይረሳ ነው፣ አባቷም ነው። ምሳሌ ባይመችም ድንግል ማርያም ምን ለዋል አይደለም፣ አምላኳም ልጇ ምን ለዋለን፣ ክርስቶስን አምላኳም ልጇ ነው። እያነጻጸርኩ አይደለም፣ ቃላቱን ነው። ክርስቶስ ለድንግል ማርያም ምኗ ነው? አምላኳ ነው። ከዚያ ልጇ ነው። ዲያቆን ለዲያቆኑ ሚስት
በክህነት በዲቁና አባቷ ነው። በእድሜ በትዳር አጋርነት ደግሞ በጓደኝነት የትዳር አጋሯ ነው። ካህን ከሆነ በክህነቱ አባቷ ነው። በአገልጋይነቱ ወይም ደግሞ በክህነቱ አባቷ ነው። በእድሜ የትዳር አጋሩ ስለሆነች ደግሞ ጓደኛ ይሆናል ማለት ነው እና ጓደኛ ሲሆን ፍቅረኛ ሲሆን የትዳር አጋር ሲሆን እሱ እንዳለ ሆኖ አባትነቱን ባይረሳ። እውነት ለመናገር በረከት የሚገኘው እንደዚያ ሲሆን ነው። ወለተ ማርያም እሱን ታረጊያለሽ ብዬ አስባለሁ። በብዙ መንገድ መንፈሳዊ ልጆች ስለሆናቸው እሱም ማድረግ ከተቻለ ትልቅ በረከት ነው። በአንጻሩ ግን እውነት ለመናገር ካህኑን ቤት ቁጭ አድርጎ እያቃለሉ ምንም የእሱን እንትን ሳይሉ ማለትም እንደዛ ሳይሉ ግን እኔ በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው እና እንደዛ ካልሆነ በጣም ከባድ ነው። አንዳንዴ እሱንን ማና ከሆነ ወደፊትም ጥንቃቄ ማድረግ ያስፈልጋል እና በረከት የምናገኘው በትክክል መምህር ከሆነ መምህር ደክሞት መጡ ብላ ደስ ብሏት ተቀብላ ወይም ደግሞ በአጭሩ ለአገልግሎት ምቹ የሆነች ማለት ነው። በዛ ከሆነ መልካም ፈቃዳቸው የምትፈጽም ፈቃዱ የምትፈጽም ከሆነ በዛ ልክ፣ ካልሆነ ግን ደግሞ በአንጻሩ ዋጋም ያስከፍላል እና እንደዛ መሆን አስፈላጊ ነው ማለት ነው። እሱንን ታረጊ ያስፈልጋል። እንደዛ ከሆነ ትልቅ ነገር ነው። የአገልጋይ ሚስት መሆን አገልጋይ መሆን ነው። እውነት ለመናገር አገልጋይ መሆን ነው እና ደስ የሚል ነገር ነው ያየሁት። ሌሎችም መምህራን እያየሁ ስለነበረ መምህር መስፍንም ሲገባ ያያቸው መስሎኛል። እንግዲህ ሙሉ ላይ መጡ መጣው ከሆነ ምናልባት አላውቅም። ሌሎችም ፕሮግራሞች ካሉ ምናልባት ጠፍቶት ሆነ ሊሆን ይችላል፣ ግን አይሆንም። የማይሆንበት ምክንያት ምናልባት እሱ የሚያውቀው ለእሱ መናገር የሌለባት በደል ሊኖር ይችላል። የተለያየ ነገር ይኖራል። ከዚህ የተነሳ የነፍስ አባት አይሆንም። ምናልባት መባረክ ምናምን እንደዚህ ትላለች ነው እንጂ የነፍስ አባት አይሆንም። እያሉ የነፍስ አባት ማይሆነው ግን ክህነት ስለሌለው ማለት ሳይሆን ከዛ የተነሳ ነው። አይደለም ሚስት ወይም ደግሞ ባሏን ይቅርና ቅርብ ዘመድ እንኳን የንስሐ አባት መሆን እንደሌለበት ይናገራል። ማለት ነው ከእሱ ጋር የሚያገናኘው በደል ሊኖር ይችላል። እንደ ቤተሰብ የሚያገናኝ ሊኖር ይችላል። ቅድም በባለፍ እንዴት መናዝ እንደሚል ሀሳብ ስናነሳ ታስታውሱ ከሆነ ከሱ የተነሳ መሆን እንደሌለበት ይነገራል። በአጭሩ ግን የነበረኝ ትምህርት ጨርስ ኦርቶዶክሳዊ ጋብቻና የጋብቻ ዓላማ መዳን እንደሆነ ነገሮቹን አንስቻለሁ። እዚህ ጋር ልጨርስ። ምናልባት ሰዓት ካለ በእርግጥ ምን ነገር ማለት ይችላል።